አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው ማን አርቴታ አረ ለዚህ ልጅ እድል ስጠው አረ በእናትህ አረ እንደው ስሞትልህ እድል ስጠው አንተ ትችላለህ ማክስ ዶማን ድንቅ ተጫዋች ነህ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ ወይኔ እስቲ አሁን ምን አባታችሁ እንደሚውጣችሁ ያል ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን ማታ ሲቲን እንዴት ሽምድምድ እንደምናረጋው ታያለህ ማን የማክስ ዶማን አንተ ምትለየ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረወያ ላረጋ አትላለዘው ማለት ነው መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁ ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ ጀማው መጣው ስለሚቻል እኮ ነው ጀማው ስለሚቻል ነው እንችላለን ጀማው እንችላለን ማን አረ ምን አይነት ቋጣሪ ህዝቦች ነን ምን አይነት ቋጣሪ ነን ዘንድሮ yes ማን ሁለት ፍሬ ያያችሁ ሰዎች ካላችሁ ጠቁሙኝ የት እንዳሉ ፍሬዎች አላቅም በዋናው ነበር ቋጥሬ ነበር ማን ሲቲ ናቸው ያወጣና ዘጠኝ ነጥብ ልዩነት ጀማው አንተ ከትጫውታለህ ሲቲ ምን አገባን እሱም ላይ ሽባ እናረጋለን ሽባሽ ምድምድ እናረጋለን እንዴት አባታችን ነው ምንችለው ካማን ጋናርስ ካማን ኮፒ ሊንክ ሼር አርግ መድረቁ አጣሪ አተኛም ወይ አለ ወይ እደጋግመሃለሁ ይሄን ቪዲዮ ነገ በቃ ይችላል ሰበር የድል ዜና ከለንደን ኦሎምፒክ ስቴዲየም ራስ ዘዋ መድፈኛው ነኝ የሰውን አንነካም ከነኩም ግን አንለቅም አመሻሹን ባደረግነው ከባድ ትንቅንቅ የጠላት ጦር አከርካሪውን ሰብረን ገሚሱን ሟች ገሚሱን ቆስለኛ የተቀረውን ደግሞ ምርኮኛ አድርገናል አንተ የተከበርከው የአርሰናል ቤተሰብ ከዚህ በኋላ ምንስ ያስፈራሃል ስለምንስ ትጨነቃለህ የመድፉ ሰራዊት አባላት ከዚህ በኋላ ግንቦት ላይ ለምናገባት ሙሽራ ወንዱም ሱፉን ያሰፋ ሴቶቹን ቬሏችሁን ካሁን ታዘጋጁ አጸቋማ በጥብቅ ያሳስባል የአርሰናል ጸረ ቋጣሪያን ማህበር አርሰናል ይቅደም ቋጣሪ ይውደም እኔ ደግሼ አልቀልም አውጣውልህ ስጋህን ከላይ ላይ ነው የነጨው ቋጥረ ትቀራታለህ ተደራጅተህ የቋጠርካትን ታወጣዋለህ እኔ ጀርናል ቃል አብነኝ በላው እንደፈራሁት በላናችሁ መጣን ጃስ አሙ ማለት ጀመሩ ሼሷ ሀገር ወጥቶም እንዳይገድ ጦርነት ነው አይ እሺ ምንድነው የሚሻለን አሁን ምንድነው መፍትሄው ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይ ምዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦና ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 ነው እየተጫወት እያጠቃ እንዴት በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንካ ታለቃቅስ ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑር በቡድን እምነት ይኑር አርቴታ ዛሬ በጣም ነው ያኮራህ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ
ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ማን ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው አክቹሊ ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው ማን እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግለታል፣ ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው ማን። ያንቺ ቪዲዮ ካሚንግ ራይት አፕ ዌር ዘ ጋነርስ ገና ሃንግ ሲቲ ይጥላል፣ ገና ሲቲ ይጥላል ዛሬ ማታማ። ማክስ ዳውመን ይላል። እናቴን አንቺ ቅጽ ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃሎዌይ ማክስ ብሌስድ ዳውመን። እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት ክላስ መግባት አለበት ቢባል ማን ያምነኛል? the youngest premier league scorer in history አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰህ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመርኩት። ከዩቲዩብ ላይ ወስደ ክሊፕ አድርገህ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመርኩ ሳናገባ ማለት ገባርለ። አንቺ ልጅ እንዴት አባሽ ነው የምትችይው? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history ሌላ ክሬዲት መስጠት ዛሬ አክቹሊ ሁሉም ምርጥ ነበር ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥም። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማን ክለብን መደገፍ ቻል? we are the gunners ገባርለ አርቴታ ምናምን ያልሽ ሰውዬ ማን ተዘጋጂ ነው የምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ ዝም በል ወይ ማሊያውን አውልቅ ከኛ ጋር አትወክለን በቃ ገባርለ ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners እንኳን ደስ አላችሁ። እኔ ተሸንፌ ከግዳጅ ስገባ ወንድም ጥላ ቼልሲን አረጉት ገለባ በልልኝ። እኔ ግዳጅ እጄ ኒውካስትል ቼልሲን ሰጠት። እኔንም እንደዚሁ ነው ያረጋችኝ ባለፈው ቶፕ 4 የለም እኔን አስቋጥራ አለው እያለች ሲቲ ለወያላ ዋንጫውን ሰጠች ይበልልኝ። እኔን ታስቋጥሪያለሽ በዛ በኋላ እጅሽ ለአርሰናል ዋንጫውን እንካ ብላ በቃ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ሲቲ ለአርሰናል ዋንጫውን በገዛ ፍቃዱ ሰጥቷል። አሁን ስለ ቀጣይ አመት እናውራ ጋይስ። ስለ ቀጣይ አመት የእንግሊዝ ፕሪሚየር ሊግ ዋንጫ እናውራ። የዘንድሮ አብቅቷል። ይመቻችሁ። ኋላ የመጣ አይነ ወጣ አሉ ቺንዚዛ ከየት ነው ደሞ አላህ እንጂ እኔ የላከብኝ ወያላ አንተ ህይወቴን አበላሸችው እኮ አንተ በደስታ በሰላም እየኖርኩ ቋጥሮ እየሰራ የነበረ ምን አይነት ፈላ ምን አይነት ርጉም ፈላ አላህ እንደፈጠረብኝ በቃ ከኋላ የመጣ ርጉም አይነ ታወጣብኛለህ አንተ ምን አለ ብደሰት ቆይ እኔ ምን አለ አሳድግህ ርጉም ፈላ አሳድግህ ርጉም ፈላ አታምጣው ስለው አምጥቶ ቆለለው አለ ፈላው ለአንተ የቋጠርኩበት ፍሬ ድንጋይ ሆኖ መጥቶ ይፈንክት እንቀዛና ቲምነህ አንተ ቲምነህ አንተ ይቋጠራል። ቢቸግር ኤፍሲ ቢቸግር ሰው ባጣ መቋጠርለት ሰው ባጣ የሚጨብጠው ምዳት ሰው ባጣ እኮ ነው ለአንተ ይቋጣ። አንተ እኮ አንተን ብሎ ጎረቤት አላውቅህም አታውቀኝ መዛው በጸበልህ ጠምባንሳ የት እንተዋወቅና እናሳዝናል። በጣም ያሳዝናል። በጣም የሚያሳዝን
90 ደቂቃ ቋጥረን አቋማ ቋጥሮ ነበር። ምን ያደርጋል? ኤቨርተን እድለኛ አይደለም። ኤቨርተን እድለኛ አይደለም። ልብሱን አስወልቀነው ነበር እኮ አርቴታን፣ ግን በስተመጨረሻ ጉድ ሰራን። አርሰናል አረሰን እንጂ አረሰም። ወይኔ 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 ወይኔ። ምንም አይደለም፣ ገና ነው ጨዋታ፣ ገና ነው። አሁንም ቢሆን እንግዲህ በዚህ ሁኔታ ጨዋታው ምንም አያመጣም። ይሄም ድንገት አንድ ጎል አገቡ፣ ያኛው ኳስ ለመሻመት በረኛ ወጣ፣ ካውንተር አታክ ሄደው አገቡ። ኖርማል ነው፣ ብዙም የሚያስደንቅ አይደለም። ግን ተቋጥሮለት ነበር። ለማንኛውም እንኳን ደስ አለ ምረፎ ቃቃው ያለ ሁላ እንኳን ደስ አለ። እኔ ነኝ ቅሌታማ እንጂ ያንን ሁሉ ሰዓት አስቀምጠውን ወይ መጀመሪያ አስገብተውት ቁርጤን አውቄ በጊዜ ገብቼ አልተኛው። ይሄን ያህል ሰዓት አስቀምጠውን ያንዱ ሲገርመን 2 ጎል እንዴ! እኔ ሲጀምር ያ ድግምታም የሆነ ሰውዬ ልብሱን ሲያወልቅ መገመት ነበረብኝ እኮ። እኔ እያሟሟቀ ነው በቃ ገብቶ ጫወታ ምናምን ብዬ ደግሞ ሙድ የሚይዘው እንጂ ኧረ ሙድ ያዙብን የምር። ወይኔ ኤቨርተን ጋር ተጫውተው ኤቨርተንን አሸንፈው ማንቼዝም እያሉ ነው የሚጨፍሩት። የምሬ ነው። ለኛ ነው እንዴ የምትጫወቱት? ዋንጫ ምትወሉት ለኛ ነው እንዴ? ኧረ ወገን፣ ኧረ በሉት። በሊቢያ ቢሆን በእግራችን እንሞክር በቃ። በሉት እኮ አሳይልኝ። የአርሰናል ነገር እኔ ምንም አልጣመኝም። ምንም ማለት ነው። እሺ 90 ደቂቃ ሙሉ ምንድነው የምትሰሩት? ጎል ካስገባችሁ መጀመሪያ አርፈሽ ተቀመጭ አትሉኝም እንዴ? ለምን ታጓጉኛላችሁ? ለምን 90 ደቂቃ የማይመለከተኝን ጨዋታ 90 ደቂቃ ሙሉ ቁጭ ብዬ የማየው እንዴ? ለምን? እኔ እንቅልፍ አለኝ እኮ እንደ ሰው። እሺ እኔ አሁን እህታችሁ ነኝ እኮ መሞቴ ነው፣ ግን እናንተ ትቀልላላችሁ። እግዚአብሔር እንዴ እንደፈራ ነው። እግዚአብሔርን አርሰናል ከተሞሸረ እኔ በህይወት አታገኙኝም። ፓስፖርት አለኝ። በዚህ በሊቢያም ይሁን በኮንቲነር ተጭኝም ወደ ኬንያም ይሁን ወዴትም እሄዳለሁ። እባካችሁ ተባበሩኝ። እኔ በህይወት አያኖሩኝም። ምናምን እኔ ቀልድ አይደለም፣ እውነት ፓስፖርት አለኝ። ተባበሩኝ እንዴ! እኔን ማጣት ትፈልጋላችሁ እንዴ? አርሰናል ወጣ ከበላ መግቢያ የት ነው? እኔ መግቢያ የለኝም። በሰማይም በምድርም መግቢያ የሌለኝ ሰው ነኝ እና መፍትሄ ፈልጉልኝ። 90 ላይ ጆከሬሽ ዛሬ ቋጠሮዬን ህይወቴን እድለኝ ሁሉ ነገሬን እንዳበላሽ እኔ ህይወት ይበላሽ። እኔ ምንም ሌላ አልለቅም። አርቴታና አርነ ስሎት በኔ ህይወት ነው የቀለዱት ዘንድሮ። ለምንድን ነው ያጓጓኝ? ሰማችሁ አታቀረቁ። ለምንድን ነው ያጓጓኝ? በቃ ማነህ አንተ? ትጀምር ምንድን ነው አበዱ? የት ነው ያለ ነው?